ግንቦት 29 በአዲስ አበባ ስቴዲየም እንገናኝ። ጥሩ ፐርፎርም እናደርጋለን። አሁን የምገኘው መሀል አዲስ አበባ ስቴዲየም ነው። እዚህ ሜዳ ላይ ግንቦት 29 በኢስት አፍሪካ ትልቁ የአርሰናል ደጋፊዎች የሙዚቃ ድግስ ይኖራል። ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ይዘንላችሁ የመጣ ነው። ይህንን ነገር ለማሳካት ከጎናችን የመንግስት አካላቶች አሉ። እንደምታዩት የባርዳስ ባለቤትን ጨምሮ በጣም ብዙ አካላቶች አሉና እጅግ በጣም የለፋንበት ኢቨንት ነው። እንደምታዩት ነው። ዝግጅታችንን ኦልሬዲ ጨርሰናል። እናንተ ብቻ ነው የቀራችሁት። እንግዲህ ነገ ሁላችሁም እንዳትቀሩ። የኔ ዋናው ዓላማ ይሄ ሴሌብሬሽን መደረግ አለበት። አንድ ቲክቶክ ላይ አርሰናል 11 ሚሊዮን ፎሎወር አለው። ከ11 ሚሊዮኑ 5 ሚሊዮኑ አበሻ ነው። ዘ ፈርስት ኮሜንት ዩ ኦፕን ኢሲ አበሻ ነው። ይሄ እንግዲህ ፎሎ ማድረግና ኮሜንት ማድረግ የሚችለው ደግሞ አክሰሱ ያለው ነው። አርሰናል ድጋፍ ያዘጋጀነውን ኮንሰርት ብዙ ብር ስላወጣንበት አንሰርዘውም። ትችት ያስከተለው የአርቲስት ታደለ ሮባ ንግግር። የአርቲስት ታደለ ሮባ ንግግር ህዝቡን አስቆጥቷል። ታደለ በኦርቶዶክሳውያን ጅምላ ጭፍጨፋ ማግስት ለአርሰናል ክለብ የሙዚቃ ኮንሰርቱን በአዲስ አበባ ስቴዲየም ሊያዘጋጅ እንደሆነ እየተነገረ ይገኛል። ታዲያ ይህን የሰሙ አድናቂዎችና ሌሎች ሰዎች ማህበራዊ ሚዲያ ተቃውሟቸውን ያሰሙ ይገኛሉ። ክርስቲያኖች በግፍ እየተጨፈጨፉ ሁላችንም ሀዘን ላይ በወደቅንበት በዚህ ጨለማ ሰዓት እንደ ሌሎች ድምፅ እንኳን ማሰማት ባትችል ዝብን ስቴዲየም ሰብስቦ ማስጨፈር ለህሊናም ለሃይማኖትም ለሞራልም ተገቢ ስላልሆነ ብትሰርዘው መልካም ነው ብለን እንመክራለን ሲሉ መልእክታቸውን አስተላልፈዋል። ሀገር እያለቀሰች መጨፈር በምድርም በሰማይም ዋጋ ያስከፍላልም ብለዋል። ሀገር የሆነችው ቅድስት ቤተክርስቲያን ጥቃት ላይ ወድቃ ምዕመናኖቿ በግፍ ተገለው ካህናቶቿ በግፍ ተገለው ድምፃዊ ታደለ ሮባ በአዲስ አበባ ለአርሰናል ዋንጫ ደስታ ቅዳሜ በነገው ዕለት በስቴዲየም የጭፈራ ድግስ ማዘጋጀቱ ወቅቱን የጠበቀ ተገቢ ፕሮግራም አይደለም በሚል ተቃውሞና ትችት እያስከተለ ይገኛል። ጩኸት የቀማችሁ ኳስ ደጋፊ ነን የምትሉ መሀይም እከክ ናችሁ። ይህን እነግርሃለሁ አስረግጬ። አስመሳይ እከካ ናችሁ፣ ዶማዎች ናችሁ። የህዝብን ድምፅ የቀማችሁት እናንተ ናችሁ። ለህዝብ ቁሙለት። ቢያንስ የነፃነት ሀገር ነው ያላችሁት። የነፃነት ሀገር ካላችሁ እውነቴን ነው ብለው ቢያንስ ለሚጎዳው እዚህ ለሚታረደው በየጊዜው ደሙ ለሚፈሰው ህዝብ ድምፁ ነው። ይሄ ፖለቲካ አይደለም፣ በጭራሽ ፖለቲካ አይደለም። በስንት ዓመት ደም ጎረፈ ኢትዮጵያ ላይ። እንደዚህ ዘመን የሰው ልጅ አልቆ አካል ኢትዮጵያ ላይ ኮንሰርት ታራዝሙታላችሁ የሚል እምነት አለ። አሊያ ገና በንጹሃን ደም ላይ በሚታረዱ በሚገደሉ ኦርቶዶክሳውያን ላይ ጭፍጨፋውና ግድያው ይቀጥል አይነት ድጋፍ ነው የሚመስለኝ። ሌላ ጊዜ ቢሆን ችግር የለው፣ ደስታችሁ የትም አይሄድም። አሁን ላይ ግን ነው የምልህ እንደ ሰውኛ እየተደረገ ያለው ነገር ይደብራል። እንደ ሰውኛ ደግሞ ካሰብክ ይሄ ነገር ያመሃል፣ የትኛውም ሃይማኖት ተከታይ ብትሆን ማለት ነው። ስለዚህ አራዝሙት፣ እንዳንተዛዘብ ግድ የላችሁ። አንተ ለአርሰናል ከቆምክ እኔ ለአርሲ ወገኖቻችን መቆሜ እንዴት ይገርማል። አንተ በአርሰናል ጉዳይ ካለቀስክ እንዴት በአርሲ ጉዳይ ማለቃቀሴ ይደንቀሃል። በፍቅር ያቀረብንላችሁን ጥያቄ ብትቀበሉት ደስ ባለን። ነገር ግን አልተቀበላችሁትም፣ ጆሮ ዳባም በላችሁታል። አዎ ኢቨንቱን ጭፈራውን ላናስቆመው እንችል ይሆናል። ነገር ግን እመነኝ ታሪክህን እዚህ ሚዲያ ላይ አስቀምጥልሃለሁ። እኔ ባሮክ ነገ በተዘጋጀው ይሄ አርሰናል ነው ምንድነው የምትሉት ዋንጫ በላ የተባለው በዚህ ጭፈራ፣ በዚህ ኮንሰርት፣ በዚህ ድግስ ላይ የምትገኙ ኦርቶዶክሳውያን ካላችሁ የቤተ ክርስቲያን አምላክ ይፋረዳችሁ።
አርሲ ውስጥ የቅዱስ ገብርኤል ጥንታዊው ተቃጥሏል። ኦርቶዶክሳውያን ተፈናቅለዋል፣ የሞቱም አሉ። ይሄንን ጆሮ ዳባ ልበስ ብለህ ነገ አርሰናል ነጭ ኳስ ተራገጠ ብለህ ሄደ የምትደግፍ ኦርቶዶክሳዊ ወጣት ካለ እውነት ለመናገር ከስራሃል። የዛሬው የአዲስ አበባ ስቴዲየም የእንጨፍራለን ምንም ሀዘኑ አይመለከተንም ፕሮግራም በሴፍቲ ኔት ተጠናቋል ነው የምላችሁ። ሼር ኮፒ ሊንክ አድርጉልኝ። ልነግራችሁ ነው ትልቅ ጉዳይ። በርካታ የአርሰናል ደጋፊ ባለማህተቦች ከአርሴናል አርሲ ይበልጥብናል፣ ሀዘናችን ላይ በፍጹም ቆመን አንጨፍርም ብለው ቆራጥ እርምጃ ወስደዋል። ሊከበር በምንም ሁኔታ ሊሸፈን ሳይገባው መመስገን አለበት። ይህንን የተመለከተው ስርዓት ታዲያ ጭንቅ ብሎት መላው ሴፍቲ ኔታውያን ጥሪ ቀርቦላቸዋል። ከቀኑ 6 ሰዓት ጀምሮ በተለይ ወጣቶቹ ሰብሰብ እንበልና ማሊያም ትታደላላችሁ፣ እንዲሁም ደግሞ ባስ ይዘጋጅላችኋል። ጉዞ ወደ አዲስ አበባ ስቴዲየም ተብላችኋል። ቆንጆ አበል እንደምታገኙም ተስፋ አድርጋለሁ። በተረፈ መልካም የመገረድ ዘመን። በታሪክ የምትጠቀሱ መድረክ ላይ የምትቆሙ ነገ የማንረሳችሁ መስሏችሁ ሊሆን ይችላል። ዛሬ የቆማችሁበት ነገር ትምክህትም ፈጥሮባችሁ ሊሆን ይችላል። ነገር ግን ታሪክ ይመዘግባል። እናወራርዳለን። መድረኩን እየመራችሁ እያንቀለቀላችሁ ያላችሁ አርቲስቶች፣ የማህበራዊ ሚዲያ ሰዎች የጊዜ ጉዳይ ነው። መደምደም ነው የምፈልገው። ይህንን አጀንዳ አድርገን እንድንለፋበትም ስለተፈለገ አንቆይበትም። እዚህ ጋር እንዘጓለን። እናንተ ኮንሰርት ማዘጋጀት መብታችሁ ነው። ኮንሰርቱ ላይ የምትገኙ የተዋሂዶ ልጆች ግን ከገዳዮቹ ለይተን አናያችሁ። ጥሩ ምን ለማለት ነው? የአርሲ ኦርቶዶክሳውያን ህመማችሁ ከሆነ ለጊዜው የደስታ ፕሮግራሞችን ኮንሰርት ብቻም ሳይሆን ከየትኛውም ነገር ቆጠብ ብለን ትኩረታችንን አርሲ ላይ ብናደርግ መልካም ነው የሚል መልእክት ነው። ስለሆነም አሁንም አርሲ ትጣራለችና የአርሲ ኦርቶዶክሳውያን ወንድም እናቶቻችንን በህሊናችን አስቀምጠን እንድናስባቸው ነው። እንግዲህ በእኛ በሀገራችን ባህል ጎረቤት እንኳን ሲሞት ቴሌቪዥን አይከፈትም። በዚህ ልክ ነው አንዱ ሀዘን ለአንደኛው የሚደርስለትና አሁንም ቢሆን የአርሲ ወገኖቻችን ሀዘን ከልባችን እንዳይጠፋ አደራ ለማለት ነው። ነገው ፕሮግራም ትቦርቃለህ፣ ትደሰታለህ ብለህ እየጠበቀኝ ሊሆን ይችላል። እኔ ግን ያንን አይምሮዬ ላይ የለም ወንድሜ። በጣም አዝኛለሁ፣ ልቤ ተሰብሯል። እስካሁን ቪዲዮ ያልሰራሁበት የራስ የሆነ ምክንያት አለኝ። አዎ ቪዲዮ ከፖስት ቆይቻለሁ። ገነርሶች ኮፒ ሊንክ ሼር አድርጉ። ጨውጨው የሚል ደስታን ለመደሰት ወደ ስቴዲየም እንደማልገባ ነግራችኋለሁ። ገነርሳውያን አርሰናላውያን ልትቀየሙኝም ትችላላችሁ። ከፈለጋችሁ አንፎሎ አድርጉ። የነገው ፕሮግራም ለኔ በጣም ከባድና መራዘም ያለበት አሊያ ደግሞ ፕሪሚየር ሊጉ ሲጀመር ሌላ ፕሮግራም ሰላም ከሆንን የሚቀጥል ይሆናል። አርሰናላዊ በመጥፎ እንዲነሳ ስለማልፈልግ አርሰናል በጥሩ ሁኔታ ተነስቶ ደጋፊ እንዲመጣለት ትናንሾቹ ልጆቻችን ወደ አርሰናል እንዲሳቡና አርሰናል እንዲስባቸው አርሰናልን እንዲወዱ ስለምፈልግ ጥሩ ነገር በአርሰናል በኩል እንዲሰማ ስለምፈልግ የነገው ፕሮግራም ለኔ ጥሩ ይሆናል ብዬ አላስብም። ገነርሶቼ ካጠፎ ይቅርታ። ገነርሳዊ አርሰናላዊ ሆነ ይህ ሀዘን ካላሳዘነ እና ለመደሰት ስቴዲየም ከገባ በጣም አዝንባለሁ። ገነርሶቼ ተቀየሙኝ። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። እስከዛሬ ስሰብካችሁ የነበረው አርሰናል እንዲወደድና አርሰናልን እንድትወዱ እንጂ አርሰናል የሚጠላበት ምክንያት ካለ አላልፍም። ገነርሶቼ ፕሮግራሙ በጣም ጥሩ ነበረ፣ በአሪፍ ሁኔታ ነበር የተዘጋጀው። ግን ይህ ነገር ተከሰተና በጣም ልብ የሚሰብር ነገር 10 ምናምን ህዝብ አልቆ እያየን ለመደሰት አንገባም ብዬ አስባለሁ። ገነርሶቼ በጣም የሚያሳዝን ዜና ነው ሰሞኑ እየሰማን ያለ ነው። በጣም ልብ ይሰብራል። ገነርስ ሀገራችንን ሰላም ያርግልን። ከዛ ክለባችንን ለመደገፍ እንግዲህ በጥሩ ሁኔታ ይመልሰን እላለሁ። ገነርሶች ይመቻቹ። የአገሬ ልጆች የምንሰማው ነገር በጣም የሚያሳዝን የሚያስደነግጥና ልብ የሚሰብር ነው። በእርግጥ እኛ በራሳችን ደርሶ ካላየነው የሰው ሀዘን በትክክል ስሜቱ ላይሰማን ይችላል። ግን አንድ ሰው አንድ የቤተሰቤ አባል በዚህ መልኩ በአሰቃቂ መልኩ ተገድሎ ማየት በጣም የሚያም ነገር ነው። የእውነት አሁን እነሱ ብር አውጥተናል ኮንሰርት እንትን እንላለን። ብር እኮ ይሄዳል ይመጣል። ዋናው ሰውነት ነው። ሰው ሆኖ መገኘት። ነገ ሰው ሊወደን ሊያከብረን የሚችለው ዛሬ ለሰው
ህይወት ክብር ስንሰጥ ለሰው ክብር ስንሰጥ ነው። እና እንደዚህ አሁን ኮንሰርት ምናምን የምትሉ ሰዎች ተረጋጉ። ቀን መቀየር ይቻላል እኮ ቀኖቹ አላለቁም። ፈጣሪ መልካሙን ነገር ያምጣልን፣ ጥሩን ነገር ያምጣልን እንጂ ቀን ሞልቷል እውነት። ሌላው ደግሞ የሚያሳዝነውና ደስ የማይለው ጉዳይ ሁሌም የሆነ ነገር ሲፈጠር እንትና ሀዘኑን ገለጸ፣ እንትና ዘገበ፣ እንትና ተናገረ፣ እንትና ተወያዩ፣ እንትና አደረጉ ነው እንጂ ምንም የሚመጣ ነገር የለም። ትልልቅ ኃላፊነት የሆነ ነገር ማድረግ ያለበት ሰው ገለጸ ብቻ ሲባል እኔ ደስ አይለኝም፣ ደስ አይልም። በቃ የሆነ ነገር አደረገ ሲባል ነው መሰማት ያለበት እንጂ ትልልቅ ኃላፊነት ቦታ ያሉ ሰዎች ገለጹ፣ ገለጸ፣ ተናገሩ፣ ተናገረ ሲባል መስማት ደስ አይልም። የእውነት ፈጣሪ እውነተኛ ፈራጅ አምላክ ነው። እሱ ይፍረድ። ቢዘገይም የሚቀድመው የለም። ግን ብቻ ጥሩ ነገሩን ያምጣልን። ለማንኛውም አብራችሁን ስለቆያችሁ ቪዲዮቹን ስላያችሁ ልባዊ ምስጋና በያላችሁበት ይድረስ። መልካም ጊዜ ይሆንላችሁ።